ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በምስራቅ አርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ግድያው ተጠናክሮ በቀጠለበት በዚህ ወቅት የኢትዮጵያ የሃይማኖት ተቋማት ጉባኤ ምርመራ አድርጌ ጉዳዩ ከሃይማኖትም ከብሔር ጋርም የተያዘ አይደለም የሚል ውጤት አግኝቻለሁ ሲል ሪፖርት አደረገ። ሪፖርቱ እንዲቀለበስ በአብይ አህመድ በኩል ጥረት ተደርጎ በመጨረሻ ፋኖና ሸኔ ናቸው የፈጸሙት የሚል ተካቶበት ይፋ መደረጉን ነው ያገኘነው መረጃ የሚያመለክተው። የኢትዮጵያ የሃይማኖት ተቋማት ጉባኤ ምርመራ የማድረግ ኃላፊነትም ስልጣንም ሳይኖረው በ5 ቀናት ውስጥ 4 ወረዳዎችን አካልዬ ምርመራ በማድረግ ጉዳዩ ከሃይማኖትና ከብሔር ጋር የተያያዘ አይደለም፣ ግድያውን ፈጽመዋል ተብሎ የሚታመኑት ታጣቂዎች ፋኖችና የሸኔ ኃይሎች ናቸው የሚል ድምዳሜ ላይ ደርሻለሁ ሲል አስታውቋል። በዛሬው ዕለት 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መገደላቸው ታውቋል። ከተገደሉት መሃል አንዱ ሕፃን መሆኑም ተመልክቷል። በርካታ የኢትዮጵያ ኦርቶዶክስ እምነት ተከታዮች በታጣቂዎች እጅ የሚገኙ ሲሆን ከመሃላቸው ባለፉት 2 ቀናት 9 የእምነቱ ተከታዮች መገደላቸው የሚታወስ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ የምርመራ ውጤቱ መንግስት በሚፈልገው መልኩ ተዘጋጅቶ እንዲወጣ መደረጉ መነጋገሪያ ሆኖ የዋለ ጉዳይ ሆኗል። በጉዳዩ ዙሪያ ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። እንግዲህ በማያገባውና በማይመለከተው ገብቶ የኢትዮጵያ የሃይማኖት ተቋማት ጉባኤ ጉዳዩ ከሃይማኖትም ከብሔርም የተያዘ አይደለም ብሏል። አስገራሚ ነው። ብዙ ነገሮች ጥያቄ እየተነሱ ነው። መሳይ መቼም በዚች ሀገር እየሰማነው የዋለ ያደረ የምንሰማው ነገር በጣም እንደው ለጆሮ በጣም የሚሰቀጥጥ ነገር ነው እየሰማን ያለ ነው። ይሄ የሃይማኖት ጉባኤ ተብሎ የተቋቋመው ድርጅት የመንግስት ኮሙኒኬሽን ጽሕፈት ቤት እስኪመስል ድረስ ጉዳዩን እጁን ታጥቦ መንግስት ምንም ኃጢአት እንደሌለበትና ነገር ግን በቦዛ ቦታ ላይ ሊገኙ የማይችሉ ኃይሎችን ተጠያቂ በማድረግ መንግስትን ደግሞ ንጹህ ለማድረግ የሄደበት መንገድ በጣም የሚያስተዛዝብ ጉዳይ ነው። እውነት ለመናገር የሃይማኖት አባት ስብስብ ናቸው የተባሉ ሰዎች በዚህ ደረጃ ሀገርን ሲክዱ ከፍተኛ የሆነ ውሸት ከውሸትም በላይ ኩሸት የሆነ ነገር ሲያቀርቡ በጣም የሚያሳፍር ነገር ነው። በአጠቃላይ ግን ሪፖርቱ በኢትዮጵያ ሕዝብ ዘንድ ምንም ተቀባይነት የለውም። ለመስማትም ህዝቡ ፈቃደኛ አይደለም። ሲጀመር ሪፖርቱ ገለልተኛ አለመሆኑን ገና በርዕሱ ነው የገለጸው። ግድያው አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ነው የሚለው ርዕሱ። በዛ ላይ እንግዲህ ህፃናት ታግተው ገንዘብ መጠየቂያ ተደርገዋል ይላል። ወላጆች ገንዘብ መስጠት ስላልቻሉ ነው የተገደሉት ህፃናቶች ይላል። ቀድሞ ነገር ሲጀመር ያን ወላጆች ላይ ብቻ አይደለም፣ በዋነኝነት በአንድ የሃይማኖትና በአንድ ብሔር ላይ ያነጣጠረ በብዛት ማለት ይቻላል 99.9% በአንድ ብሔርና በአንድ ሃይማኖት ተከታይ በኦርቶዶክስ ሃይማኖት ተከታይ ዘንድ የተፈጸመ ወንጀል ሆኖ ያለ ነገር ግን ይሄን አድበስብሶ ያልሞቱትን ገሎ ለሌሎች ብሔሮች ለመስጠት ለሌሎች ሃይማኖት አባላቶች ለመስጠት የሄደበት መንገድ በጣም ነው የሚያስተዛዝበው። እንግዲህ ጥፋቱ ተፈጽሟል፣ እውነት ነው። ግን እነሱ ጥፋቱን ሙሉ ሪፖርት ማቅረብ አልቻልንም። በመንገድ መራራቅ ወረዳዎች ከአንደኛው ወረዳ ወደ አንደኛው ወረዳ ሩቀት ስላለው መሰረተ ልማት ያልተሟላ ስለሆነ 4 ወረዳዎችን ብቻ ይተመጠናል እና በዛ 4 ወረዳዎች ላይ የተጎዱ ሰዎች ቤተሰቦችን ጠይቀናል ብለዋል። እንግዲህ መሳይ የተቋቋመው የሃይማኖት ጉባኤ የተባለው ኃይል 10 አባላትን ይዞ ነው ወደ አርሲ ዞን የሄደው። ከኦርቶዶክስ እምነት ተከታይ 3 ሰዎች ብቻ ናቸው የተገኙ። ከእስልምና 2፣ ከፌደራል እስልምና ጉዳዮች ምክር ቤት 2፣ ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት 2፣ ከፖሊስ አባላት 2 የፖሊስ አባላት የዞኑ የፖሊስ አባላት ተገኝተዋል። እንግዲህ ከጉባኤው ደግሞ ጸሐፊውና ምክትል ዋና ጸሐፊው ተገኝተዋል። በድምሩ 10 አባላት ነው። እነዚህ ሰዎች እንግዲህ የማን ወገን ናቸው? ከ10 አባላት ውስጥ እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት 3 ብቻ ናቸው። 7ቱ አንደኛ የክልሉ ፖሊስ ናቸው። የክልሉ ፖሊስ ለማጣራት ሂዶ የተጎዱ ቤተሰቦች ምን እንዲሉ ጠብቀው ነው? ምን እንዲሉ ነው? የገደለን መንግስት ነው ወይም የገደለን እዛ አካባቢ ያለ ጽንፈኛ ኃይል ነው ብለው እንዲናገሩ ነው የሚፈልገው? ለበርካታ ጊዜ እኮ በመንግስት ተቋማት ተጠልለው እኮ ከመንግስት ፖሊስ ጣቢያ ላይ አውጦ የፖሊስ ጣቢያ ላይ ያድነኛል ብለው ፖሊስ ጣቢያ ላይ የተደበቁ እምነቱ ተከታዮች እኮ አውጥተው ጎትተው እኮ ለሚኒሻ ለታጣቂዎችና ለጽንፈኛ ኃይል ሰጠው እኮ ተገለዋል በዚህ ዞን ላይ። ስለዚህ ምን እንዲሉ ጠብቀው ነው ይሄንን ያደረጉት? በአጠቃላይ በሸርካ
ወረዳ ዘር እምነት እድሜ እና ጾታ ሳይለይ ነው ግድያ የተፈጸመው በማለት ደግሞ በጣም በሟቾች ላይ እውነት ተሳልቀውባቸዋል። በሟች ቤተሰቦችም ላይ እንዲሁ በልባቸው ላይ የተፈጠረው ቁስል ላይ እንጨት ነው የሰደዱባቸው። እጅግ በጣም የሚያሳፍር መግለጫ ነው የሰጡት። በመንግስት በኩል ደግሞ የተገኘውን ምላሽ ወታደራዊ እርምጃ በመውሰድ ወታደሩ መስዋዕትነት ከፍሎ ለማዳን ጥረት አድርጓል ይላል። ቀድሞ ነገር በዛ አካባቢ ገዳይ ማን ነውና የመንግስት ታጣቂዎችና የመንግስት መሳሪያ ያነገቡ የመከላከያም ይሁን የፌደራል ፖሊስም ይሁን የክልሉ መንግስት መስዋዕትነት በመክፈል ህብረተሰቡን እየጠበቁ ነው የሚሉት። በየቀኑ እየተገደለ እኮ ነው። አንተ እንዳልከው በዛሬው ዕለት እንኳን ሳይቀር ግድያው ተፋፍሞ እንደቀጠለና የ10 ዓመት ህፃንን ጨምሮ 3 ሰዎች እንደተገደሉ መረጃዎች ያመላክታሉ። እና ከበድ ያለ ትዝብት ውስጥ የሚከታቸው መግለጫ ነው የሰጡት። እንግዲህ ይህ ሪፖርት ተመለከተው እነዚህ ሰዎች አጣሪ ወይንስ የመንግስት ተላላኪ ናቸው ነው ሰው ብሎ እየገለጸ ያለው። አባትየው እንግዲህ ዳኛ ልጁ ቀማኛ ነው። መንግስት በተጠና መልኩ የሸኔንም እያስገባ እንደማስፈራሪያ ቦታውን ለቀው እንዲወዱ ለማድረግ ከፍተኛ የሆነ ግድያ እንዲፈጸም መንገዶችን ከፍቶ ያስገባል። ከዛ በኋላ ሸፍኖ ደግሞ እንዲወጡ ያደርጋል። በጎን ምንም አይነት መግለጫ አይሰጥም። ለሟቾችም የሀዘን መግለጫ አይሰጥም። መንግስት በዋናነት ሸኔ ገደለ፣ ፋኖ ገደለ እሱ የኛ ጉዳይ አይደለም። ነገር ግን የመንግስት ዋነኛ ተግባሩ የዜጎችን በህይወት የመኖር መብት ማስከበር አለበት። እዚህ ላይ ምንም አላሉ። አሁን መንግስትን ንጹህ ለማድረግ ሌሎችን ታጣቂዎች ደግሞ ኃጢአተኛ ለማድረግ እና መንግስት ከፍተኛ መስዋዕትነት ከፍሎ ዜጎችን እንዳይሞቱ እያደረገ ነው እያለ መግለጫ የሰጠው የሃይማኖት ተቋም ይሄ ጉባኤው በጣም የሚያስተዛዝብ መግለጫ ነው የሰጠው። መጀመሪያ ነገር እነዚህ ኃይሎች ወይም ይሄ ተቋም እንዲያጣራ የሟቾችን እንዲያጣራ በአራት ቀን ብቻ ሲሄድ 1 ቀን ሲመጣ 1 ቀን እዛው አካባቢ ደግሞ ምናልባት 2 ቀን አድሮ ሊሆን ይችላል። በሆቴል ግብዣ ተደርጎለት እንክብካቤ ተደርጎለት የትኛውን ኃይል አናግሮ ሳይንሳዊ መንገዶችን ተከትሎ ነው እንዲያጣራው። ስለዚህ መጀመሪያ ማን መብት ሰጠውና ነው የማጣራት ስልጣን አለው እንዴ? ስለዚህ ይሄንን በፍጹም የኢትዮጵያ ህዝብ አይቀበለውም። እንግዲህ ገዳዮቹ ገለው ወደ ጫካ ሚሊዮን ከተማ ላይ በመንግስት ሽፋን ተደብቀው ሊሆን ይችላል። መንግስት ይህንን ኃጢአት እየፈጸመ ይህን ወንጀል እየፈጸመ የሃይማኖት ተቋማት ደግሞ ለዚህ ወንጀል ሽፋን እንደሰጡ ነው አብዛኛው ማህበረሰብ እየተገነዘበ ያለው መሳይ። እንግዲህ ይሄ ሪፖርት እንደ ሀገርም ያዘንበት ነው። የሃይማኖት ተቋማት አስታራቂ መሆን ሲገባቸው እንዲህ አይነት ነገር ሲፈጸም በሀገር አቀፍ ደረጃ ጸሎት ምህላ ገብተው በተለይ ያዘኑትን በማጽናናት የተሰበሩ ልቦችን በመጠገን እንዲህ አይነት ሚና እንዲጫወቱ ሲጠበቁ የብልጽግናን መርሃ ግብር የብልጽግናን ፕሮግራም እየተከተሉ ብልጽግናን ለማዳንና ገጽታውን ለማስተካከል የሚሄዱበት ርቀት እጅግ የሚያሳፍር ነው። በኢትዮጵያ ታሪክ በቀዳማዊ ኃይለሥላሴም በደርግ በህወሓትም ዘመን እንዲህ አይነት ነውረኛ ተግባር ከሃይማኖት ተቋማት ሲፈጸም አይተናናቅም። ብዙ ነገሮችን ማንሳት ይቻላል። 4 ጥያቄዎችን በዚህ አጋጣሚ መጠየቅ የሚቻል ከሆነ ነው እንግዲህ የምናነሳው። አንደኛ ምን ኃላፊነትና ስልጣን ተሰጠው? ይሄ አካል እንዲህ አይነቱን በጣም አደገኛ የሆነ ብዙ ነገሮች ሊጠቀሱ የሰው ልጅ ህይወት የጠፋበት ብዙ ሰዎች ወዴት እንደገቡ ማይታወቅበትን ክስተት ለማጣራት ማን ስልጣንና ኃላፊነት ሰጠው? እንዲህ አይነት ነገር የሚቋቋመው በአዋጅ ነው። በአዋጅ ተቋቁሞ ገለልተኛ የሆኑ የተለያዩ አካላት ያሉበት ቡድን ተቋቁሞ ነው ይሄንን ስራ የሚያከናውነው። ማን ሰጠው? ምን አገባው? የኢትዮጵያ የሃይማኖት ተቋማት ጉባኤ ይሄን ምርመራ ለማድረግ እንደሰማነው ከሆነ አብይ አህመድ ነው ያዘዘው። ሊቀ ትጉሃን ታጋይ የሚባል የሰፈሩ ልጅ አብሮ አደጉ ነው። ከሱ ጋር ተነጋግረው ምርመራ ሄደው እንዲያደርጉ። ምክንያቱም እየመጣ ያለው የህዝበ ክርስቲያኑ ቁጣ ቀላል አይደለም። በማህበራዊ ሚዲያ ስለ ራሲዝም ማንልም የሚለው በጣም እየገፋ የመጣ የህዝብ ተቃውሞ አለ። እሱን ለማብረድ ከወዲሁ መንግስት እንደሌለበት በሃይማኖት ተቋማት ጉባኤ በኩል ምርመራ ተደረገ ተብሎ ይህንን ሪፖርት እንዲያቀርቡ አብይ አህመድ ከሊቀ ትጉሃን ታጋይ ጋር ሆኖ የጻፉት ድርሰትና ተውኔት ነው ማለት እንችላለን። ለማንኛውም ምን አገባው የሚለው ጥያቄ የሚነሳ ይሆናል። ሌላው እንዲህ አይነት ምርመራ የሚያደርግ ብዙ አይነት ባለሙያዎች ይገባሉ። የአስክሬን ምርመራ፣ የፎሬንሲክ ማለት ነው፣ ሌሎችም ከኢንቨስቲጌሽን ከምርመራ ጋር በተያያዘ ባለሙያዎች ከየሙያ ዘርፉ መጥተው ነው በአንድ ላይ ቲም አቋቁመው የሚሄዱት።
የሄዱት። እነዚህ የሄዱት ሰዎች መጽሐፍ ቅዱስ ከመያዝ ምናልባት ቁርአን ከመያዝ ያለፈ ጸሎት ከማድረግ ያለፈ ምንም አይነት ልምድ ውስጥም ሆነ ዕውቀት ውስጥ የሌሉ ሰዎች ናቸው። ምን ስለሆኑ ነው ሄደው ይሄንን ለማጣራት አቅም አለን፣ ችሎታው አለን፣ ብቃቱ አለን ብለው ሄዱት? እነማን ናቸው ይሄንን ማድረግ የሚችሉት? ከዚህ አንፃር ጥያቄው በሰፊው የሚነሳ ጉዳይ ይሆናል። ሌላው ከዚሁ ጋር ተያይዞ የሚመጣው ነገር ግድያው ገና ባልተቋረጠበት አሁንም ገዳዮቹ ቤት ለቤት እየሄዱ እያፈኑ እየገደሉ ባለበት ዛሬ እንግዲህ ሪፖርቱ በቀረበበት ዕለት ራሱ 3 የእምነቱ ተከታዮች ተገለዋል። ባልቆመና ባልተረጋጋ ባልበረደ ክስተት ላይ ሄደው የሚያጣሩት ምንድነው? ብዙ ጊዜ እንዲህ አይነት ነገር ምርመራ ከመደረጉ በፊት ሰላም አስከባሪ ነው የሚላከው። አንድ የጸጥታ ኃይል ሄዶ አካባቢውን ያረጋጋል፣ ነገሮች ይረጋጋሉ። ከዛ በኋላ ነው ምርመራ የሚጀምረው። ግድያ እየተፈጸመ ሁኔታዎች በቀጥሉበት በዚህን ጊዜ ላይ ምርመራ እናድርግ የሚሉት እንዴት አይነት ውጤት ለማምጣት ነው? ግድያው እኮ አልቆመም። እነሱ የ80 ሰው አጣራን አሉ። ዛሬ 3 ተገለዋል። ከእንደገና ተመልሰው ሄደው ሊያጣሩ ነው። አንድ ነገር ባልቆመበት በቀጠለበት በእንደዚህ አይነት ሁኔታ ምርመራ ማድረግ አይቻልም። ይሄ ዓለም አቀፍ መስፈርት ነው፣ ስታንዳርድ ነው። ስለዚህ ይሄ አብይ አህመድ በአስቸኳይ አጣድፎ እንዲከናወን ያደረገው እንደሚሆን ይታመናል። ሌላው አብይ አህመድ ሪፖርቱ መንግስቱን ለመጠበቅ ብልጽግናን እንዳይጎዳ ለማድረግ ነው ተባለም። አሁን የወጣውስ ሪፖርት እንዴት ብልጽግናን ሊጠቅም ይችላል? አንድ መንግስት እኔ የለውበትም ብሎ በገዛ ግዛቱ በሚያስተዳድረው ቀጠና ውስጥ እኔ የለውበትም የሚል ሪፖርት እንዲዘጋጅ ለምን ፈለገ? እሱ ባይኖርበትስ ሌሎች እንዳያደርጉ ሌሎች ግድያ እንዳይፈጽሙ የማድረግ ኃላፊነት አለበትና ከነዚህ አንጻር ሲታይ ይሄ ዛሬ ሪፖርት ያቀረበው የኢትዮጵያ የሃይማኖት ተቋማት ጉባኤ ሪፖርት እጅግ አሳፋሪ ብቻ ሳይሆን ምንጊዜም ባሰብነው ባስታወስነው ቁጥር አንገት የሚያስደፋ ነው። እዚህ ላይ የተሳተፉ በሙሉ ሊያፍሩበት፣ እውነት ለመናገር ነገ ከነገ ወዲያ በሕግ ሊጠየቁ የሚችሉ እንደሆነም ከወዲሁ ህብረተሰቡ መልእክት ሊያስተላልፍላቸው ይገባል። እነዚህ ሰዎች እኮ ሲጀመር ሊያፍሩ ነው ወይም ምናምን የሚባለው ነገር ማፈሪያቸው የተበጠሰ እኮ ናቸው። የቆሙበትን ተቋም የሃይማኖት ተቋም ያረከሱ እጅግ በጣም ለፖለቲካ ፓርቲ ወይም ለገዢው ፓርቲ ያደሉ እንደሆኑ እኮ ከመግለጫው ቁልጭ አድርጎ የሚያሳይ ነገር ነው። ሲጀመር የማጣራት ስልጣንን ከየትኛው የሀገሪቱ ማህበራዊና ህጋዊ ተቋም አግኝቶ ነው? የትኛውም በማህበራዊ ተቋምም ምንም አይነት ውክልና አልተሰጠውም። በህጋዊ መልኩ ውክልና አልተሰጠውም። የሃይማኖት አባቶችም እነሱ እንዲያጣሩላቸው ውክልና ሰጠው አልሰደዷቸውም። ይሄ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ነው። የሃይማኖት ተቋማት ጉባኤ የሚባለው የብልጽግና ፓርቲ ቅርንጫፍ ጽሕፈት ዛሬ አንተ እንዳልከው ይህ ሰብሳቢው ሰውዬ ቀሲስ ታጋይ የሚባሉት ግለሰብ አብረው ያደጉ ከጠቅላይ ሚኒስትሩ ጋር አብረው ያደጉ የልብ ወዳጅ እጅግ በጣም ሲበዛ የአብይ አምላኪ ሰው እንደሆኑ ይታወቃል። ያንን መሸፈን ነው እንግዲህ እየተሰራ ያለው ስራ። በዛ በአርሲ አካባቢ እየተፈጸመ ያለው ወንጀል ለመሸፈን ሳይቀድሙኝ ልቅደም አይነት መግለጫ ነው የተሰጠው። በ4 ቀን እንቅስቃሴ እንግዲህ ከ4 ቀን ውስጥ 2 ቀኑ በመንገድ ያልፋል። ምናልባትም በዛ ከተማ ሄደው 4 ወረዳዎችን በ2 ቀን አዳርሰዋል የሚል እምነት የለኝም። በአጠቃላይ ከብልጽግና ፓርቲ ተልዕኮ ተሰጧቸው በአስቸኳይ ማስተባበያ እንዲሰጡ አሁን እየተፋፋመ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ እየተፋፋመ ያለው ተቃውሞ ወደ ከፍተኛ ደረጃ ወይም ብልጽግና ወደማይቆጣጠረው ደረጃ ይደርሳል የሚል ስጋት ስላለባቸው ነው መኪና መድበው በጀት መድበው እጀባ ታጣቂ መድበው ደርሰው እንዲመጡ በማድረግ ምናልባትም ይህንን ጽሑፍ የጻፈው የብልጽግና ፓርቲ ጽሕፈት ቤት ሊሆን ይችላል እንጂ እነዚህ ሰዎች ይህን ያክል ማሰናስለው የመጻፍ አቅም አላቸው ብዬ አላምንም። እንግዲህ ፖሊሶች ናቸው በዛ አካባቢ የሚኖሩ ፖሊሶች አብረው ሄደው የተበደሉ ሰዎችን ጠይቀናል ነው የሚሉ እነዚህ ፖሊሶች ናቸው እንግዲህ ጥያቄ አቅርበው እነዛ የተበደሉ ሰዎች ወይም ቤተሰቦቻቸው የሞቱባቸው ሰዎች በድፍረት ገና ቤተሰቦቻቸው አይናቸው የሞቱ ሰዎች እንኳን አይናቸው ሳይፈስ እነዚህ ሰዎች ፖሊስ መጥተው ፊት ለፊት ሲጠይቃቸው አዎ እነከሌናቸው ያስገደሉን ብለው እውነቱን እንዲነግሯቸው ፈልገው ነው እንዴ? በአጠቃላይ በአርሲ እየተፈጸመ ያለው ግድያስ ከጥቅምት አጋማሽ ጀምሮ ነው እንዴ የተደረገው? ከዛ በፊት ምንም አይነት ወንጀል፣ ምንም አይነት የጅምላ ግድያ፣ ምንም አይነት የቤተክርስቲያን ቃጠሎ አልተፈጸመም። ነገሩን ለማሳነስ የሄዱበት መንገድ በጣም ነው የሚያሳዝነው፣ በጣም ያስተዛዝባል። በአጠቃላይ ግን ሪፖርቱ በኢትዮጵያ የኦርቶዶክስ ምዕመናን ዘንድ ብቻ ሳይሆን
በአጠቃላይ በኢትዮጵያ ዘንድ ፍጹም ተቀባይነት የለው መሳይ ይሄ መንግስት እኮ አሁን በጣም የሚገርመው እኔ ከዚህ ሪፖርት ምን አንተ እንዳልከው ምን ሊጠቀምበት እንደሚችል አልገባኝም መንግስት እንደ መንግስት አንድ መንግስት የመጀመሪያው የመንግስት ዜጎችን በሰላም እንዲኖሩ በህይወት የመኖር መብታቸውን ማስጠበቅ ነው ዲሞክራሲያዊ መብት የመምረጥ መብት የመማር መብት ጤና የማግኘት መብት ነግዶ የማትረፍ ሌላ ሁለተኛ መብት ነው እሱ የመጀመሪያው መንግስት ማስከበር ያለበት ዜጎችን በህይወት የመኖር መብት ማስጠበቅ አለበት እሱን አልቻለም ወይንም ሆን ብሎ እየተባበረ እያስፈጃቸው ነው የብሔር ግጭት እንዲፈጸም ለማድረግ ነው አንዳንዶቹ እየተናገሩ ያሉትና ራሱን አቃተኛ ላለማድረግ እጁን ታጥቦ በእነሱ አማካኝነት በሃይማኖት አባቶች አማካኝነት ንጹህ እንደሆነ ለማስመሰል የሄደበት መንገድ ራሱ በኃጢአቱ ወይም በድርጊቱ ውስጥ ተሳትፎ እንዳለው ጠቋሚ ማስረጃ ሆኖ ይገኛል በአጠቃላይ ግን መንግስት መሳይ በዚህ በአርሲ ብቻ ሳይሆን በበርካታ አካባቢዎች ላይ በዜጎች ግድያ በዜጎች ግድያ በንብረት መቃማት ዙሪያ ላይ የመንግስት ታጣቂዎችን ብቻ ሳይሆኑ የመንግስት ፖለቲከኞች አመራሮች የወረዳ የዞን የክልል አመራሮች በጣም ተሳትፎ ያደረጉ እንደሆነ በዛሬው ዕለት እኮ የወጣ መረጃ አንድ የኬንያው ፕሬዝዳንት ዜጋ ታግቶ 3 ሚሊዮን ሽሊንግ ከፍለን ነው ያስለቀቅነው ብሎ ዊሊያም ሩቶ የኬንያው ፕሬዝዳንት እኮ የተናገረበት ሁኔታ ነው ያለው አንደኛ የኬንያ መንግስት ለዜጎች ምን ያክል እየተቆረቆረ እንደሆነ አንድ ዜጋው ታፍኖበት ነገር ግን ገንዘብ ለመክፈል ከመንግስት ጋር ተነጋግረን እንግዲህ መንግስት ደላላ ሆኗል ማለት ነው የኢትዮጵያ መንግስት ገንዘቡን አሸጋግሮ ለጠላፊዎቹ ለሱ ሰዎች ሊሆን ይችላሉ ወይም እነሱ እንደሚሉት ጽንፈኛ ኃይሎች ሊሆኑ ይችላሉ ነገር ግን አሸጋጋሪ ሆኖ ደልሎ መንግስት ተባበረን ብለው የኬንያ ፕሬዝዳንት መናገሩ እኮ ይሄ በጣም የመንግስት ቆመና አለው ሊባል የማይችል ደረጃ ላይ እንደደረሰ ነው የሚያሳየውና በአጠቃላይ በአርሲ አሁን የወጣ በብዙዎች ዘንድ ውድቅ የተደረገና ምናልባትም የሃይማኖት ተቋሙ ሳይሆን የብልጽግና ቅርንጫፍ ጽፈት ቤት ያወጣው እስኪመስል ድረስ ነው ትዝብሱት የጣሉት እንጂ ምንም መንግስትን ሊጠቀሙበት አይችልም የማቾችም ሊጠቀሙት አይችሉም እንዲሁም የሃይማኖት ተቋሙም በዚህ አጀንዳ ላይ ሊናቀበት እንጂ ሊጠቀምበት እንደማይችል ነው ማየት የቻልኩት መሳይ እንግዲህ የሪፖርቱን ዝርዝር ሁኔታ ተመልክተንም በሰፊው እንሄድበታለን ይሄን በቀላሉ የምንላቀቀው አይደለም በሃይማኖት ሰበብ እያጭበረበሩ ምዕመናን እነዚህን የሃይማኖት አባቶች ሊያወግዟቸውና አባትነታቸውን ሊሰርዙ ይገባል ይሄ ሊቀቱ ጋሃን ታጋይ የሚባለው የብልጽግና ወኪል የሃይማኖት ተቋማት ጉባኤ በአብይ ጅስራ ውጤት እንደሆነ ነው የሚነገረው አንተም እንዳልከው የብልጽግና ቅርንጫፍ ጽፈት ቤት የሆነ ነው ሃይማኖት ተቋማትን ለመጠርነፍና ለአብይ አህመድ እንዲያገለግሉ ለማድረግ ተቋም ነው ይህንን ተቋም የኢትዮጵያ ህዝብ ድሮም የሚቀበለው አይደለም ግን እዛ የሚሳተፉ አባቶችን በይፋ ያወገዙ ይሄ ተቋም የሚፈርስበትን ሁኔታ መፈጠር ነው የሚገባው ስልካቸው ላይ ደውለን ነበር አነሱም እነሱ ጋር ካለች ስለ ፈጣሪና ስለ አምላካቸው የሚጨነቁ ከሆነ ስልካቸውን አንስተው የምንጠይቃቸውን ጥያቄ እንዲመልሱልን ነው በዚህ አጋጣሚ ጥሪ የምናደርገው እንግዲህ በአርሲ ያለው ግድያ እንደቀጠለ ነው አሁንም የታፈኑ ሰዎች አሉ ጉዳዩን እንከታተላለን በጣም ነው ማመሰግነው መሳይ እንደዚህ ላይ አንድ ማጠቃለያ መናገር መፈልገው ነገር ምንድነው የዚህ ጉባኤው እንዳለው የተጎጂ ቤተሰቦችን ጠይቀን ነው የሚለው የተጎጂ ቤተሰቦችን ጠይቀን ድርጊቱን የፈጸሙት ሸኔ ወይም ፋኖ ናቸው ብለው ነው በሪፖርቱ ውስጥ ያካተቱት አርሲ ውስጥ በሸኔ ቤት አርጎ ሄዶ ነው ፋኖ ቤት አርጎ ሄዶ ነው የራሱን ዜጋ ለአማራ ህዝብ ነጻነት እየታገለ ያለ እና ከኢትዮጵያ ብሔረሰቦች ተወጣጣው ይስራት ከሚታገሉ ኃይሎች ጋር መልካም ግንኙነት ፈጥሮ ይስራት እንዲወድቅ እየታገለ ያለ ፋኖ ኃይል አርሲ ውስጥ መሃል አርሲ ምስራቅ አርሲ ውስጥ ገብቶ የራሱን የአማራ ዜጎችና የኦርቶዶክስ ምዕመናንና የሃይማኖት አባቶችን ሊገልበት የሚችልበት ምክንያት ብፈልግ ላገኝ አልቻልኩም እኔ ብቻ ሳልሆን አጠቃላይ የአዲስ አበባ ከተማ እና ሌላውም የኢትዮጵያ ማህበረሰብ በዚህ ጉዳይ ላይ ጽንፈኛ ብለው ያሉትን ሸኔንና ፋኖን ለማውገዝ አቅጣጫ እንደተሰጣቸው ነው አሁን መረጃዎች እየጠቆሙን እንደሚገኙት የሰላም ሚኒስቴር የኦሮሚያ ክልል ፕሬዝዳንትና የጠቅላይ ሚኒስትር ጽፈት ቤት የመጣውን ሪፖርት አዘግዩት ብለው ሪፖርታቸውን ተቀብለው የተወሰነ ማስተካከያ አደረግን ብለው ይሄንን እንዲጨመርበት ፋኖና ሸኔ በድርጊቱ ተሳትፈዋል
እነሱ ናቸው ይህን ድርጊት የፈጸሙት የሚል ካላካተታችሁ በፍጹም ሪፖርቱ መውጣት የለበትም ብለው እነሱም የተሳተፉበት ሪፖርት እንደሆነ አሁን ማምሻውን የደረሰኝ መረጃ ያመላክታል። ግን በአጠቃላይ ግን የፋኖ ኃይሎች አርሲ ሂደው በአማራ ህዝብ ላይ እና በኦርቶዶክስ እምነት ተከታዮች ላይ ጥቃት ፈጸሙ የሚለው ነገር እንደው አይናቸውን ጨፍኑና ላሞኛቸው አይነት የጅል ቀልድ ነው የቀለዱብን። እውነት አሳፋሪ ነው ማለት ይቻላል። መሳይ አዎ እንግዲህ ቀደም ሲል እንዳልኩት ነው ሁኔታውን እንከታተላለን። ፋኖንና ሸኔን በዚህ ያስገቡበት ምክንያታቸውና ፍላጎታቸው እጅግ አስቂኝና ምናልባትም የአመቱ ኮሜዲ ነው ማለት የምንችል ይመስለኛል። እንደውም አንዳንድ ወገኖች በጉዳዩ ላይ እየቀለዱ እንዳለ ነው የተረዳሁት። ምናልባት ፋኖ አርሲ ድረስ ሄዶ የወዳጅነት ውጊያ ከሸኔ ጋር ሊያደርግ ነው ወይ እስከ ማለትም በመድረስ ነው ጉዳዩን አቃለውና የመንግስትን አካሄድ ምን ያህል ከእውነትም ከእውቀትም የተፋታ አሰራር እንደሆነ በሚገልጽ መልኩ ነው ነገሩን በቀልድ መልክ ህብረተሰቡ እየተቀበለ ያለው። ግን በቀልድ የምናየው አይደለም። ሰዎችን የተገደሉት አሁንም እየተገደሉ ነው። ቤተክርስቲያኒቱ ከዚህ ተቋም ውስጥ ራሷን ማግለል አለባት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት ለቤተክርስቲያኒቱ የሚሰሩ ከሆነ አባቶች ራሳቸውን በይፋ ከዚህ ሃይማኖት ተቋማት ጉባኤ ራሷን ማግለልና መውጣት አለባት። ይህን እንድታደርግ ጫና በየአቅጣጫው መምጣት እንዳለበት ነው በዚህ አጋጣሚ መልእክት ከተለያዩ ወገኖችም የሰማሁትና በዚህ መልኩ ለማስተላለፍ የፈለግኩት። በጣም ነው አመሰግነው። በድጋሚ እኔም አመሰግናለሁ መሳይ።